11ኛው ሰዓት እውነተኛ ታሪክ ክፍል 15። እኔ እኮ ምንም ብታደርገኝ ብትገድለኝ ሁላ አልቀየሟትም። ውስጧን አውቀዋለሁ፣ ክፋት የለባትም። በሰዎች ላይ ተንኳል፣ ምንቀኝነት የሚለውን ነገር አታስብም እኮ። ግን በቃ ብቻ እኔ አሁንም እንደተጣላን አይሰማኝም። ለጊዜው ካይኗ ሰወር ልበል ብዬ ነው እንጂ አልኳቸው። ጥሩ አደረግ። ነገሮችን ለመብረድ መሞከርህ ሳላደንቅህ አላልፍም። ግን አደራ እንዳትቀየማት እሺ። እኔም ዛሬ እንደምትሄድ አልነገርኳትም። እራሳችሁ ጨርሱ፣ እኔ ጣልቃ መግባት የለብኝም። በጣም አመሰግናለሁ። ድሮ ልጅ ያለው የሌሎችን አባት አይቼ የኔን አባት ሳይ እዚህ ምድር ላይ ተከብሮ የሚያስከብር ለልጆቹ ሟች ቁም ነገረኛ አባት ያለው የኔ አባት ብቻ ይመስለኝ ነበር። እርሱን ካየው በኋላ ግን ትክክል እንዳልነበርኩ ተረዳሁኝ። ማሂ እናቷን ባታውቃትም እርሱን የመሰለ ከእናትም ከአባትም ከጓደኛም ከእህትም ከወንድም የበለጠ ሁሉንም ያሟላ አባት ስላላት እድለኛ ናት። እርሱ እስካሉላት ድረስ የትኛውም ጉድለቷን ክፍተት ይታያታል ብዬ አላስብም። ብቻ የአባትና የልጅ ወግ ይዘን የዛኔ የልባችንን እያወራን ስለ ቤትም እያወራን አዲስ አበባ ያሉትን የቤቶች ዋጋ እየነገሩኝ መንገዳችን ቀጠልን። ወደ 2 ሰዓት አካባቢ ላይ ማሂ ደወለች እና አባቴ የት ሄደህ ነው ሳትነግረኝ አለቻቸው። ይቅርታ ልጄ፣ ሰላም እንዳላነሳሽ ብዬ ነው ወደ ሀዋሳ ሄጃለሁ አሏቼ። ምን ጮከቷ ስትናገር ወደ ሀዋሳ ሄድ ካባዬ? እኔ አለምንም ቆይ ምን ልትሰራ ነው የሄድከው አለችኝ። ትንሽ ጉዳይ አለችኝ እመለሳለሁ እኮ የኔ ልጅ አሏቼ። እሺ በቃ መልካም ቀን፣ ዛሬ አብረን እንውላለን ብዬ አስቤ ነበር። በቃ ችግር የለውም አለቻቸውና ስልኩ ተቋረጠ። ሀዋሳ ከደረስን በኋላ ማሂ ድጋሜ ደወለች። አባዬ ከማን ጋር ነው የሄድከው አለቻቸው። ምነው ልጄ ለምን ጠየቅሽኝ አሏቼ። ንገረኝ፣ ከማን ጋር ነው አብሬያችሁ የሄዳችሁት አለቻቸው። ስፒከር ላይ ስለነበረ ድምጿን በደንብ እየሰማዋት ነበር። አሁን የኔ ልጅ አድርሼው ልመለስ ብዬ እኮ ነው አሏቴ። እውነት ይህንን ካንተ አልጠብቅም። በፈጣሪ ስም እኔን በመሀል ቤቴ አገለላችሁኝ ማለት ነው። እሱ ወደ ሀዋሳ ሲሄድ እኔ አላውቅም። ቆይ እኔ ለሱ ይህን ያህል ጨካኝ ነኝ? ለነገሩ አንተ አባቴ ያልነገርከኝ እሱ እንዲነግረኝ መጠበቂ ነው የኔ ጥፋቴ። ቻው እንዳለች እንዳትደውሉልኝ በጣም ነው ያዘንኩባችሁ ብላ ስልኩን ዘጋችሁ። አየህ አይደል ማሂ እንደዚህ ናት። ይህን የመጠለታችሁ ራሱ እረስታው ይሆናል እኮ አሉን። እያወራን ወደ ቤት ገባን። ቤት ሁሉንም ተሰብስቦ እየጠበቁን ነበረ። የእህቴ ባል ቤተሰብ ሳይቀር መጥተው ነበር። ሁሉንም በየተራ ሰላም ብዬ ተቀመጥኩኝ። ከእናቴ አጠገብ እቅፍ አድርገኝ እያሻሸችኝ አይኔን እያየች ቁጭ አለች። ወደ ራሷ ጥብቅ አድርጋ አስጠጋችኝ። እኔ እኮ በህልም እየመሰለኝ ነው። የሆነ ሰዓትማ ተነሺ ነግቷል የሚሉ እየመሰለኝ እሳቀቃለሁ ብላ ግንባሬን ሳም አደረገችኝ። ቡናው ተፈላ። ቤቱ በጣም ጭስ ደመቀ። ሁሉንም ሳቁ፣ ጨዋታቸውን አደሩ። አባቴ ከነ ግርማ ሞገሱ ሶፋ ላይ ቁጭ ብሎ ከአቶ ሳሙኤል ጋር የልባቸውን ያወጋሉ። እኔም ከእናቴ አጠገብ ተነሳሁኝና ወደ እህቴ ባል ጋር ሄድኩኝ። አጠገቡ ቁጭ ብዬ እንደ ወጣት እንደ ጓደኛ አወራሁት። ስለ ትዳራቸው ጠየቅኩት።
በአግባቡ አጫወተን። ቀለል ያለ ምርጥ ልጅ ነው። ብዙ መውራት እንደማይወድ ከሁኔታውን ያስታውቃል። ምሳችንን በላልተን ቡናችንን ከጠጣን በኋላ አቶ ሳሙኤል እና አባቴ እስቲ አንዳንድ ነገሮችን አየት አድርገን እንምጣ አሉ። ከቤትም ወጡ። ሁሉም ወደ የቤታቸው መሄድ ጀመሩ። እህቴና እናቴ የእህቴ ባል ብቻ ቀረን። ከዛን በኋላ ማውራት ጀመርን። ምን ወሰናችሁ አልኳቸው። እኔና አባትህ እዚህ ለመኖር ወስነናል። ድንገት ተነስቶ መሄድ የሚለውን ነገር ቢቀር ብዬነኝ ባይነኝ። አሁን ልጄም ደርሳ ለትዳር በቅታልኛለች። በማንኛውም ሰዓት እናቷ ጋር መምጣት ብትፈልግ ጎረቤት ቢሆን ይሻላል። አባትህም እንደ በፊቱ ስራውን መስራት ይችላል። አንተም ብትሆን ወደዚህ ተመልሰህ መኖር አለብህ። መታወቂያ እናወጣልሃለን። ትምህርትህም የማታ ቢሆን ተምረህ መፈተን አለብህ። ከዛኒ በመረጥከው ዘርፍ መማር ትችላለህ አለችኝ እናቴ። እሺ እማዬ፣ የእናንተ ውሳኔ ለማወቅ ብዬ ነው እንጂ የኔ ነገር እንኳን አያስጨንቅም አልኳት። እጇን እያሻሻው ትኩር ብያየዋትና ፊትሽ አሁን እንደ ድሮ ሆነዋል፣ ተመስገን ብዬ ሳም አረኳት። አሁን በምን እጨነቃለሁ? ውስጤን እረፍ ሲል መልኬም ተስተካከለ አይደለም አለችኝ። ያንን ነፍስ የሚዘራው ፈገግታዋ ለገሰችልኝ። አቶ ሳሙኤል እና አባቴ በሄዱበት ሲቆዩ እዚህ ለማደር አስበው እንደሆነ ገባኝ። ማታ አካባቢ ላይ ተመልሶ ልክ እንደገቡ አየኔ ልጅ አባትህ እኮ በጨዋታ አታለው እዚህ ያሳደረኝ። ማሂ ትናደድብኛለች። እንዲሁም ምን ይሻለኛል? ደውዬ አልነግራት ፈራው አሉ። እረ ችግር የለውም ምንም አትልም፣ ደውልላት ብያቸው ወደ ውጭ ይዣቸው ወጣኝ። ደወሉላት። ሄላው የኔ ልጅ እንዴት አመሸሽ? ደህና። ምነው ድምፅሽ ቀዘቀዘ? አልቀዘቀዘም ቆየህ እኮ አለችኝ። አየኔ ልጅ ቆየ አይደለ? እዚህ እኮ ጨዋታ ይዤ መሸብኝ። በእናትሽ የኔ ልጅ እንዳትቀየምኝ፣ ነገ በሌሊቱ እመጣለሁ አሏት። እሺ ገምቼ ነበረ። ችግር የለውም አባቴ፣ በቃ አንተ ዘና በል ከነሱ ጋር፣ ስለ እኔ እንዳትጨነቅ እሺ ብላ ስልኩን ዘጋችው። ተመልሰን ወደ ውስጥ ገባን። ሁላችንን የሞቀ ጨዋታ ይዘን እናቴን አባቴን ለአቶ ሳሙኤል ያላቸውን ክብር በቃላት መግለጽ ከባድ ነው። ሲመሻሽ እህቴ ባሏ ወደ ቤታቸው ሄዱ። እኔ ሸኘኋቸው። ተመለስኩኝና ጨዋታውን ተቀላቀልኩ። በጨዋታቸው በመሀል እያለ ማሂቲዝ እያለችኝ የነበረ። ወደ ምሽት ሰዓት አካባቢ ስልኬ ላይ ቴክስት ገባልኝ። ከማሂ ነበረ። አንተም አትረባ፣ በጣም ትገርማለህ። ጨክነህ ጥለኸኝ መሄድህ ማመን አልቻልኩም። ለነገሩ ባዳነቱ አይለቀውም። እንኳንም ሄድክ፣ እንዲያውም ተገላገልኩ ይላል። እሺ ብቻ አልኳት። ግን በጣም ለማመኑ የላክ አልመስለህ። በድጋሚ እሺ አልኳት። ጥሩ፣ ግን አንድ የመጨረሻ ነገር ልጠይቅህ። ሰዎች አንተ ፊደልን ባፈቀርክባት ልክ ማፍቀር ይችላሉ ወይስ ፊደል መስተፋቅር አስራብህ ነው እንዲህ የምትሆንላት? እስቲ ንገረኝ አለችኝ። በቃ ትርፍ ንግግር አትናገሪ ማሂ፣ ደህና ደሪ ያልኳት። ባድር ባላድር አንተ ምን አገባህ? ቆይ እኔ ምን ነው የሚደብርህ? ተናገር እስቲ። ላንተ ብቁ አይደለሁም የሆንኩት ምኑ ጋ ነው ብላ ላከችልኝ። ዝም አልኳት። 5 ደቂቃ ምናምን ቆየችና ደወለች። ወጣ ብዬ አነሳኋት። ዘፈኑ ድብልቅ ያለ ቦታ ላይ ናት። ጫጫታው ጭቆቱ ለጉድ ነው። ገና ከመንሳቴ ምን ይዘግሃል እያወራሁ አይለችን
አለችኝ። አፌ ተሳስሮ አታውቅም ነበር፣ አፏ ተሳስሮ አታውቅም ነበር የምታወራው ሁላ። ማሂ ደህና ነሽ አልኳት ደንግጬ። ምን ደህንነት አለ አንተ እያለህ አለችኝ። ድሮም እኮ ብቸኝነቴን አውቀዋለሁ አለች። እንባ እየተናነቃት ነበረ። ማሂ የት ነው ያለሽው? ግን ከራስሽ ጋር ነሽ አልኳት። አዎ ከራሴ ጋር ነኝ፣ ግን አንተ ማትረባ ሰው መሆንህን ልነግርህ እፈልጋለሁ አለችኝ። እሺ ማሂ እኔ ምንም ልሆን፣ ግን አሁን ቤት ካልሆንሽ ቤት ግቢ በፈጣሪ አልኳት። አያገባህም፣ ቤት ብገባ ባልገባ ይመለከትሃል። ስጀመር አንተ ለእኔ ምን ነህ አለችኝ። እሺ እኔ ላንቺ ምንም አልሆንኩም፣ አንቺ ግን ለእኔ በጣም የምወድሽ የማከብረሽ ለማየት እንኳን የሚሳሳልሽ ሰው ነሽ እኮ አልኳት። ምን አልክ? ምን አልከኝ? ቆይ አንዴ ልውጣ ብላ ከጫጫታው ውስጥ ወጣች። እስኪ አሁን ድገምልኝ ያልከውን አለችኝ። ምኑን አልኳት። አሁን አንቺ ለእኔ ምንድነሽ ነው ያልከኝ? ተሳስተህ ነው ወይስ ከልብህ ነው? ከልብህ ከሆነ አንዴ ድገምልኝ አለችኝ። እሺ አልኳት። አንቺ ለእኔ በጣም የምወደሽ የማከብረሽ እዚህ ምድር ላይ ትልቅ ቦታ ከምሰጣቸው ሰዎች ዋናዋ ነሽ አልኳት። ክት ብላ ሳቀች። አንተ ገገሟ እና እስከ ዛሬ ይሄ አትናገርም ነበረ? ቆይ ነገ ጠዋት ግን ተሳስቼ ነው አላልኩሽም አትለኝም አይደለም? ለነገሩ ተወው ሪኮርድ አድርጌሃለሁ አለችኝ እየተፈለቀለቀች። ብታምንም ባታምንም ስካሪ ሁላ ጠፋልኝ። ቆይ እንደ ሀሳብ ከፍዬ ልውጣ፣ አንዴ ሂሳቡን ከፍዬ ልውጣ፣ ጠብቀኝ እሺ፣ እስከ ቤት እናወራለን ብላ ስልኩን ዘጋችው። እኔ ትክዝ ብዬ ቁጭ አልኩኝ። ማሂ ለእኔ የሚሰማ ስሜት ምን እንደሆነ አውቃለሁ፣ ግን ማመን አልፈልግም። እኔ ለሷ የሚሰማኝ ቁርጥ ያለውን ነገር አላቅም። ልቤ ውስጥ ያለው ፍቅር አሁንም ድረስ የፊደል እንደሆነ ማሰብ እፈልጋለሁ። ከፊደል ጋር ያሳለፍኩትን ጊዜ ፍቅር እሷ ከመሬት በታች ሆና እኔ ከመሬት በላይ ሆኜ ከሌላ ሴት ጋር ባሳለፈው የምረግጠው አፈር ሁላ የሚታዘበኝ ይመስለኛል። አንዳንዴ ደግሞ ምናልባት ፈጣሪ እንዲክሰኝ የሰጠኝ ሴት ማሂ ትሆናለች ብዬ አስብና መልሼ ደግሞ አይሆንም ብዬ ራሴን እሸውደዋለሁ። ያኔ ስትሰማኝ ደስ ብሎኝ ነበር፣ ግን ደግሞ ደስታዬን ማመን አልፈለኩም። አንዳንዴ ዝም ብዬ ከማሂ ማረቅ እፈልጋለሁ። ዘላለሜን ልቤ ለፊደል ብቻ እንደሆነ መኖርም እመኛለሁ። ለማሂ የሚሰማኝ የፍቅር ስሜት በአግባቡ አላቆም። ሀዘኔታ በሚል ታልካሻ ምክንያት ራሴን እሸውደዋለሁ። ግን ልክ ስንጠላ ይመስለኛል በደንብ ስሜቴን የተረዳሁት። ብቻዬን እየተብሰለሰልኩ ማሂ መልሳ ደወለች። ሳቋ አልተቋረጠም ነበረ እና ምን ላይ ነበርን? እኔ እንጃ ምን ላይ ነው ያቆምነው አልኳት። እኔ እንጃ ብታይ ዛሬ ውጭ ሌሊቱን ሙሉ እየጠጣው ላድር ነበር፣ ግን በቃ ስናወራ ደስ ስላለኝ ወደ ቤት እየተመለስኩኝ ነው። አንተ ልክ ለካ ስካርን ድንጋጤ ያጠፋዋል። ግን ምን ብለኸኝ ነው እንደዚህ የሆንኩ? ልቤ እስካሁን እየመታ ነው አለችኝ። እኔ እንጃ እኔ እኮ እረሳለሁ፣ ግን ምን ብዬሽ ነው እንደዚህ እየፈነደቅሽው አልኳት መልሼ። ያው እወድሻለሁ ነዋ፣ ግን የምትወደኝ በምን መንገድ ነው? መውደድ የትኛውም መውደድ ነው ግን የምትወደኝ አለችኝ። አይ ማሂ እኔ ማቀው አንድ መውደድ ነው። እኔ እወድሻለሁ ብዬሻለሁ፣ አንቺ በምትፈልጊውን አረዳድ ተረጂው፣ ለእኔ ችግር የለውም። ግን ባለፈው በጣም አናደሽኝ ነበር፣ ለዛ ነው ወደ ሀዋሳ የመጣሁት አልኳት። አንተም እኮ አናደኛል አውቃለሁ፣ የምትሸውደኝ ነገር በጣም ያባሳጨኛል። እውነት ለመናገር ካልከኝ ባለፈው ሰክሬ የነበረው ቀን በህልሜ ሳይሆን የእውነት እንደሳንኩ አውቃለሁ።
በእርግጥ አስቤው አይደለም ያደረግኩት፣ ግን አንተ በህልምሽ ነው ብለህ እንደ ህፃን ልታጃጅለኝ ሞከርክ። ጭራሽ አጠገብሽ ከሌላ ሴት ጋር ባወራ ምን ችግር አለው አልከኝ አይደለም? ብቻ እኔም ጥፋተኛ እንደሆንኩ አውቃለሁ። አንዳንዴ ከአቅሜ በላይ መቅበጥ ያመረኛል። አንተም ደግሞ ቶሎ ቶሎ የማኩረፍ አባዜ አለብህ። ሁሌ አኩርፌህ ትንሽ ቆይና ይጸጽተኛል። ግን ላለመሸነፍ ዝም እላለሁ። ግን ከምር ጨካኝ ነህ። እንደዚህ ቁርጥ አድርገህ ጥለኸኝ ትሄዳለህ። እኔ ቢሆን እኮ አያስችለኝም። በስማ አንተ ግን ብቻ ተዋዋለችኝ። እሺ ትቼዋለሁ። አሁን የት ደረስሽ? ቤት አልደረስሽም እንዴ አልኳት። ኧረ ገና መቼ? አንተ እያወራው ቀስ እያልኩ ነው እየነዳው ያለሁት። በዛ ላይ መንዳት ሁላ እያቃተኝ ነው። አብረን ብንሆን አንተ ታግዘኝ ነበር አለችኝ። ያው ምን ታረጊዋለሽ? ወይ ሌላ ሹፌር ብታዘጋጂ ጥሩ ነበር አልኳት። ለአንድ መኪና አንድ ሹፌር መቼ አነሰ? እጅ ሲበዛባት ብልሽት ነው ትርፉ አለችኝ። ክትብዬ ሳኩኝና አንቺ ልጅ ግን ይሄ ጸሐፊነትሽ ቅኔ ተናጋሪ እያረገሽ ነው፣ አልተቻልሽም አልኳት። እረ ቆይ የሆነ ዘፈን ልጋብዝህ አለችኝ። ዘፈኑን ሞቅ አድርጋ ከፍታው ነበር። አብራ መዝፈንም ጀመር። የፍቅር አዲስን ዘፈን ነበረ እየጫወተች የነበረችው። አለም ምነው ወደሱ ቤት ስባ፣ አለሜ ምነው ወደሱ ቤት ስቦ የሚወስደኝ፣ አለም ምንድነው ኮቶ እሱን ያስወደደኝ፣ አለም ምንድነው ወደ ቤቱ ስቦ የሚወስደኝ፣ አለም ምንድነው ኮቶ እሱን ያስወደደኝ። ዝም ብላ እየተፈለቀለቀች አብራ ትዘፍናለች። እኔም ብቻ እየሳኩ አዳምጣታለሁ። ቁጭ ብዬ እየሰማዋት ድንገት ቀና ስል እናቴ ቁሟ ፈገግ እያለች ታየኛለች። ሳያደነግጥ ብዬ ተነሳወኝ። ምነውማ ፈለግሽኝ እንዴ አልኳት። እረ ልጄ እንደዚህ ብቻ ፈገግ እያልክ ሳይህ ያንተ ፈገግታ ተግባብቶብኝ እኮ ነው። ስትጠፋብኝ ላይህ ብዬ ይቅርታ አውራ ረበሽኩ አይደለም አለችኝ። እረ እማ እኮ ናት። እንዲያውም ሰላም በያት ነይ እንኪ አልኳት ስልኩን። ውይ ገምቼ ነበር አቶ ሳሙኤል እየደወልላት መስመሩ ተይዘዋል አለኝ ሲል እኮ ካንተ ጋር እያወራች መሆኑን ለመረጋገጥ ነው የወጣሁት አለችኝ። ማሂ እናቴን አውሪያት ዘፈኑን ዜጊው አልኳትና ወይ አማቼን ላውራት ነው ነፍቃኝ ነበረ ስጣት አለችኝ። እናቴ ስልኩን ተቀበለቻትና አወረቻት። ሰላምታ ተለዋወጡ፣ ስለ ስራም ተጠያየቁ፣ ተሰነባበቱ። በሉ በቃ አውሮ ብላ እናቴ ወደ ውስጥ ገባች። ጋቢ ይዛልኝ መጥታ አለበሰችኝ። 11ኛው ሰዓት እውነተኛ ታሪክ ክፍል 15 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት እውነተኛ ታሪክ 11ኛው ሰዓት ክፍል 16 ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። ለቻናሉ አዲስ ከሆናችሁ ያው እንደተለመደው ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እንደወደዳችሁት ምንም ጥርጣሬ የለብኝም። ይህንን ታሪክ ከመጀመሪያ ሳነበው በጣም ነው የወደድኩት። እኔ ራሱ በጣም የወደድኩት ነው እና ላቭ ስቶሪ እንደዚህ እውነተኛ ታሪክ መስማት ለሚወዱ ሰዎች ሼር ብታደርጉልኝ በትህትና ለመጠየቅ እወዳለሁ። ሰላም ለሰው ዘር፣ ሰላም ለሀገራችን ተመኝቻለሁ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ለምትሰጡኝ ኮሜንት፣ ለምትሰጡኝ አስተያየት ሁሉ ቀድሜ ለማመስገን እወዳለሁ። በዚህ ብንቀጥልበት ምን ትላላችሁ? ታሪኩን እየወደዳችሁት ነው ወይ? አነባቡ ላይ በተለይ አማርኛ ለኔ ሁለተኛ ቋንቋዬ ስለሆነ አነባብ ላይ፣ አማርኛው ላይ፣ ታሪኩ ላይ የሆነ አስተያየት ካለ ምን አለ የቪዲዮ ላይ የሚመለከት አስተያየት ብትሰጡ ግን አንዳንዴ አሪፍ ነው ብዬ ገምታለሁ።
ለማንኛውም ትግርኛ ለምትሰሙ ደግሞ አይሆብ ይሄንን ታሪክ በትግርኛ አመጣላችኋለሁ። ቻው፣ ቸር ሰንብቱ።